نماكن ولا واقع نماكن إذا عرفت كيفتين مكونين مسات وريك اللي مجاهنا تنقاب مجاه ورا سنة نمت هذا سنة نمت أبا سنة نمت أكاكا يو سنة نمت وسيلة سنة نمت يسوع مساء نمت أدادا ساء نمت وبوليس ساء نمت وبوليس كنا نمت هذا كنا نمت أبا كنا نمت وريكوني مجاهنا كله يوغابي سيرا هوداتو ثم جفيتو إيراولا وراني روفي جمي روفي وبني روفي أنا لا يتون روفي بسون روفي سيري أورو دياكي وراني دياكي نمني كنا ديكي وراني روكا ديك جامو يسوع ورا كناس أكاكا يو ورا كناس ورا زنا نيمت نيجي بدا كله سجلا الله شبابا نيجي بچون كاچو بادا نيجي بچون الله بادا نيجي بچون سيرا هودانا له سجلا ثم جفي سجلا وادي تنجي ورا كله كنا وانغا كن إني ساني ميكت فميلاني إزاني ميلاني ساني ميلاني وري مجاهنا فلاتي إنجر رافت الرب مجاهنا كاكا يوكيتاو أبا يوكيتاو الإنسان أقاسو ثم سيرا ألانجي واغانجيش ثم واغانانغاتو سيرو كفينانغاتو سينغاي Garagar bali mungara dalila tokkicha maqaan dibba ambarana nuge sabare gare mungai kamboru gannanu sije ko kabrati nuge se yawa galate እኔ ምልሽ ይሄ ቦታ እንደዚህ ነፃ ሆኜ ስላየሁት ለካ እንደዚህ ውብ ቦታ ነው። በጣም ግን የቦታው ውበት የተገለጠልህ ነፃ ሆነ ስላየው አይደለም ነው እንጂ እነ ጉርሙ በፈጠሩት ችግርና መከራ ውስጥ ሆኜ በዛ ላይ የኔም ጉዳይ ተጨምሮበት የዚህን አካባቢ ውበት በደንብ ማየት እንዳልችል ጋርዶኝ ነበር። የአካባቢያችን ውበት በደንብ የታየ ከኔ ጋር ሆነ ስላየው ነው። የውበቱ ምንጭ ካስጎብኝዋ ነው እያልሽ ነው? አዎ ለነገሩ ልክ ነሽ። ውብ ሴትን ያያይን ሁሉም ነገር ውብ ሆኖ ይታያል ይባላል። በትክክል እኔም ያንተን ውበት ካየው በኋላ የአካባቢያችን ውበት በጣም ጨምሮብኛል። እኔ ግን እዚህ ጋር ማስተካከያ ማድረግ እፈልጋለሁ። እኔ አንቺን ውበት ካየው በኋላ ሌላ ውበት ማየት አልችልም። ለምን? ትጋርጃለሽ?
ታዲያ ዛሬ እንዴት አይተው ነው የአካባቢያችን ውበት የታየ? በቀዳዳ ነዋ። ጉረኛ ነህ አብድዬ። ወይ የኔ ጌታ እውነትን ያንተን በማግኘቴ በጣም እድለኛ ነኝ። የኔ እድለኝነት ይበልጣል። ቶሎ ተጋብተን በዚሁ ቦታ ላይ በነጻነት የሚወርቁ ልጆችን እንውለድ። እንዴ ወዴት ነው ጋሽ ረከሳ? እንዴ እናንተ ሰላም ነው? ሰላም ነው ወይ? አለ ይመስገን። አለን አለሁ ይመስገን። የት ነው እባክህ? ትንሽ ያው የደንቡን አንተ አታጣም ለነገሩ። ሰላም ነው? ደህና ነኝ። ወደ ሊዱ ነው ግን እንደ ባህላችን እንግዲህ ዞር ብዬ መንደርተኛውን ጎረቤቶችን በሙሉ እንኳን አደረሳችሁ ልል ነበረ። አይ ጥሩ ነው። አዎ ጥሩ ነው። በቃ እኔ ልመለስ። እንዴ ወዴት ነው የሚሄዱት? ቀሩ እንዴ? ያልቀረው አደረስኩ እኮ። መቼ አዳረስኩ? እንዳለ ተጥግ አዳረስኳቸው። አሁን እኔን ተማምነው ነው እንዴ? እንዴታ ልተማመንብህ? አዎ እንዴ የወሬው ቋት የወሬው አባጃሊ አንተ አይደለም እንዴ? ምን ነካ? ይኸው እንግዲህ አድርስልኝ እና ለመቼ ይሁን? ለመቼ? እንዴት እንዴ ምን መኩራት ጀመርክ? እንዴ ወሬ መኩራት ጀመርክ አንተ? ወሬ አንተ ጋር አድሮ ያውቃል። ለመቼ? እኔ ረጋሳን እንዴት ትለኛለህ? በቃ ልሂድ። እኔ ልሂድ እንጂ መጀመሪያ ከዚህ ልጀምር ወደዚህ እንዴም በፈለግ ወደታችሁ ትችላለህ አንተ። እሺ ማን ይከለክላል? አሜን። ሰላም። ቦታውን እንዴት አገኙት አቶ ድሪባ? በጣም ያምራል፣ ቆንጆ ነው። ጓደኞቼም ወደውታል። አዎ እኔም ለእናንተ ደህንነት ብዬ ነው ቆንጆ ቦታ የመረጥኩላችሁ። ከተማ ላላችሁ ጉዳይ ደግሞ ምንም አያሳስባችሁ። እኔ ራሱ እየሄድኩ አስተካክላለሁ። እናንተ ብቻ ማዘዝ ነው የሚጠበቅባችሁ። ቆንጆ ስራ ነው የሰራው ባህሩ። በዛ ላይ ደግሞ ቢሮዬን ቆንጆ አድርጌ አዘጋጅቼላችኋለሁ። እንደ ልባችሁ መጠቀም ትችላላችሁ። በጣም መካባለሁ ባህሩ። ዶክተርዬ እንደት ነሽ? ጎሽ ጋሼ እንኳን አገኘሁሽ ዶክተሬ፣ እንኳን አገኘሁሽ። ደህና ነሽ ወይ? ደህና ነኝ ጋሽ ረጋሳ። እንዴት ነው ትርሱ? ሰላም ነሽ ወይ? ጤናዎትን አለሁ ይመስገነው። የት አግኝቼ ባመሰገንኳት እያልኩ ነበረ። እንደው ለእኛ እንደው ውለታሽን በምን ይሆን የሚከፈለው? ኧረ ጋሽ ረጋሳ እኔ ለውለታ ብዬ አይደለሁ። እንዲህ አካባቢያችሁ ውበትና ፍቅራችሁ ነው እዚህ እንድኖር ያስቻለኝ። ምን ነው እንዲህ ይባላል? እንዲህ አንቺ እንዲህ አይባልም። እኔ እንደሰማሁሽ ማንም ሰው እንዳይሰማሽ። ምን ነው ጋሼ? ምን አጠፋው? አካባቢያችሁ ይባላል እንዴ? አካባቢያችን ነው እንጂ አንቺስ የዚህ የኛ ማህበረሰብ አካል አይደለሽም እንዴ? እኛም ብለሽ አይደለም እንዴ ተተለወጥሽበት ሀገር አልሄድም ብለሽ የቀረሽው? ታዲያ እንዴት አካባቢያችሁ ይባላል? ራስሽን ባዳ ታደርጊያለሽ? አይባልም። ሁለተኛ ያውልሽ አንድ ሰው የሚኖርበትን ማህበረሰብ አብሮት የሚኖረው ማህበረሰብን ባህሉን፣ እምነቱን፣ ትውፊቱን ጠብቆ አክብሮ እስተኖረ ድረስ ያ ሰውዬ ባይወለድበትም ያ አገሩ ነው። እውነት ነው ጋሽ፣ እውነት ነው። ስለዚህ አንቺም የኛ አካልና አገርሽ መሆኑን እንድታውቂ ያስፈልጋል። እሺ ጋሼ ልክ ነዎት። እንዲሁ ጋሼ እርስዎንም የአካባቢው ነዋሪው ሁላችሁንም ለሰጣችሁኝ ፍቅር አክብሮት በጣም ነው የማመሰግነው። ገና ምን አይተሽ ተሰምቶልሻል? አሁን የተቀየርሽበትን አገር ትተሽ እምቢ አልሄድም ብለሽ እዚሁ ቀራለሁ ብለሽ እንደቀረሽ አገር ሰምቶልሻል። እኛም ገና አልሰጠንሽም ፍቅር ገና። እውነቴን ነው የምልሽ። ዝንተ ዓለም ስምሽን ተክለሽ የምትኖሪ ሴት አንቺ ብቻ ነሽ። እግዚአብሔር ይስጥሽ። ባይሆን ይኸውልሽ ቤት እየመጣሽ ጠይቅኝ። እሺ ጋሽ። ያው ጃራ የለም ብለሽ ትቀሪና እኔ ጋር እንቀያየማለን። ኧረ ጋሽ እመጣለሁ። እየመጣሁ ጠይቆታል። አዎ እንቀያየም። እውነቴን ነው የምልሽ። ለእኔም ልጄ ነሽ። አሁን እኔም እዚህ በሆስፒታል በቃ ሳልገባ አልሄድም። ሳገድ እመጣለሁ። እሺ ጋሽ። ሰላም ወይ?
እሺ ወደ ዋናው ጉዳያችን ንግባ። ሁላችንም የተሰባሰብነው ለአንድ ዓላማ ነው። እኔ ከአሜሪካ፣ አንተ ከጀርመን፣ አንተ ደግሞ ከመካከለኛው ምስራቅ አቡዳቢ ነቅለን የመጣ ነው ለመዝናናትና ለመቅበጥ አይደለም። ለመዝናናትና ለመቅበጥ እኮ መጀመሪያ የመኖር ህልውናችን መረጋገጥ አለበት። ህልውናችን ደግሞ የተመሰረተው ከዛች መንደር በመናገኘው ማዕድን ነበር። ምን ዋጋ አለው? ሁሉ ነገር ተበለሻሽቷል። ተው አሁን ተስፋ የቆረጥንበት ጊዜ አክትሟል። ሁላችንም በታምር ተርፈን ይኸው ተሰባስበናል። አንተም ተርፈናል ለማለት አትቸኩል። እነ ጉርሙ በሰሩት ስህተት በዚህች አጭር ጊዜ ውስጥ ብዙ ሚሊዮን ዶላሮች ከስረናል። ኤጀንቶቻችንና ከስተመሮቻችን በእኛ ላይ እምነት አጥተዋል። አሁን ማሰብ ያለብን ስለ ወደፊቱ ነው። ጓደኞቻችን በሰሩት ስህተት እስር ቤት ገብተው የእጃቸውን አግኝተዋል። ጓደኞቻችን የሚለውን ክብር አትስጣቸው። የሥራ ባልደረቦቻችን ነበሩ፣ አለቀ። ጓደኝነታችን ባይበልጥባቸው ኖሮ ማንነታችንን ለፖሊስ ጠቁመው ቃላቸውን መስጠት ይችሉ ነበር። እነሱ ሚስጥራችንን እንደደበቁ እስር ቤት በመግባታቸው ይሄው እኛ በነጻነት ሀገራችን ገብተናል። በቅንጦት ከምንኖርበት ሀገር እኮ ተሰብስበን የመጣ ነው። እነሱ የሰሩትን ስህተት ሳንደግም በጥንቃቄ ቢዝነሳችንን ለማስቀጠል እንጂ ስለ እነሱ ጓደኝነት፣ ወዳጅነት ለማውራት አይደለም። ጨርሻለሁ። ዱሬት ወይ ሽማግሌ መች ልላክ? ቀኑን ከማየ ጋር ተማክሬ ያሳውቃለሁ ካልሽኝ እኮ ቆየሽ። ማየ ቀኑን ያሳውቅሻለሁ ትንሽ ታገሽ ስላለችኝ እኮ ነው አብዲ። አንቺ መታገስ ትችያለሽ፣ እኔ ግን እያቃተኝ ነው። እና ምን ልታደርግ? ወይስ እንደ ጉርሙ ጉልበት ተጠቅመ መጥለፍ አማረ? እኔ አላልኩም። እኔ በፍቅር ነው አንቺን መውሰድ የምፈልገው። በል ይሄንን በየሰበቡ የምታቅፈኝ ነገር አቆም እንዴ? ለምን? መብት አይደል እንዴ? ከተጋባን በኋላ ነው እኮ ላግባሽ እኮ ነው ያልኩት። ዱሬት እንዴ ንቦ የማሩ ጌታ እንዴት ነህ? እንዴት ነህ ቦሴ? እንኳን ለኢሬቻ በዓል አደረሰ። እንኳን አብራ ደረሰን። እንኳን አደረሰ። እንዴ ቦሴ ደገምከው እኮ ሰማለሁ። አንዱ የኔ አይደለም የጋሽ ረጋሳ ነው። አሃ የጋሽ ረጋሳ በመልእክተን እንኳን ያደረሳችሁ ብንባለው በል ሂድና ለሁሉም አዳርስ ብሎ ላኩኝ። ነፋ እንግዲህ እኔ ምን ቦሴ ለምን ነገ ከተማ እንሄድም? ለምን? የኢሬቻ በዓል እኮ ነው። ዘና እንላለን። ቆንጆ ጠጅ ጋብዛለሁ። ለዚህ ሐሳብህ እኔ ቆንጆ ጥፊ ልጋብዝህ? ምን ነው ቦሴ ልጋብዝህ ባልኩ? ነገ እኮ ማለት ከጨለማው ዘመን እንኳን ለብርሃኑ ዘመን አሸጋገርከን፣ ለከብቱ ሳር ለሰው ዘር የሰጠኸውን እናመሰግናለን ብለን አምላካችንን የምናመሰግንበት ቀን ነው። አንተ በዛ ቀን ስካር ልጋብዝህ ትለኛለህ? ነው የበዓሉ ምንነት ሳይገባቸው ባዕድ አምላኪ ምናምን እያሉ ከሚመጻደቁት ወገን ነህ። ኧረ እኔ እንደዛ አላልኩም። ዘና ላርግህ እንዝናና ብዬ እኮ ነው። በዚህ ሐሳብ የምትቀጥል ከሆነ የቁንዱዶ ፈረስ ነው የምሆንብህ። እነክሳለሁ። ቁንዱዶ ደግሞ ምንድን ነው? ሐረር አካባቢ ያለ ተራራ ነው። በሆነ ጦርነት እነዛ ፈረሶች ሄደው ተራራ ላይ ሰው የረሱና የሚናከሱ ፈረሶች ያሉበት ተራራ ነው። ጸባይ ካለ ወስጄ አስጎበኛለሁ። ካለበለዚያ ግን እዛው ቁንዱዶ ተራራ ላይ ወስጄ ከዱር ፈረሶች ጋራ ሳር ነው ማስግጥ። ምን ነው ቦሴ? ኧረ ይቅርብኝ። በል ሂድና ንብህን አንብ። አንባለሁ ማሩ ጌታ። ሂድ አንባለሁ ቦሴ። በል እንግዲህ እየዞርክ ነፋው። ስለ ቀጣይ እንቅስቃሴያችን እናውራ። ያ ቀንደኛ ምቀኛችን የነበረ ፖሊስ ጉዳይ ምን ደረሰ? ፖሊሱና ግብረ አበሮቹ ከዛ አካባቢ እንዲጠረጉ ተደርገዋል። አዲስ የሚሾመው አስተዳዳሪ ጉዳይ ምን ደረሰ? አዲስ መንግስት የሚሾመው አስተዳደር የኛ ሰው እንዲሆን የተቻላቸውን ያህል ጥረት እንደሚያደርጉ ባህሩ ነግሮኛል። ገና ሙከራ ላይ ነን የሚባለው ነገር ብዙ አይጠመኝም። አስተዳዳሪው ትልቅ ሽፋን የሚሰጠን ሰው ነው። ስለዚህ መፍጠን ይኖርብናል። አዎ
ነገሩ ትንሽ የተጓተተው የሚመጣው አስተዳዳሪ ጸጉረ ልውጥ እንዳይሆንብን ብለው የአካባቢው ሰዎች ስላመለከቱ ነው። ይሄ ማለት እኮ አስተዳዳሪው የራሳችን ሰው ይሆንልን እያሉ እኮ ነው። እኛ የምንጠመዝዘው ሳይሆን እነሱ እንደፈለጉ የሚጠመዝዙት ሰው። ነዋሪዎቹ ያዘጋጁት ሰው አለ እንዴ? የታወቀ ነገር የለም። እኛ ግን አዲስ የሚሾሙ ሰው የኛ ሰው እንዲሆን የበኩላችን አስተዋጽኦ እያደረግን ነው። ሌላው በጣም አሳሳቢ የሆነብን ጉዳይ ስራችንን በፍጥነት እንዳንጀምር አንዲት ሴት አስጊ ሆናብናለች። አንተስ የምስልካቸው ሽማግሌዎች አዘጋጀ? እሱማ እኮ በጣም ቀላል ነው። ሁለቱን ከዚሁ አደርጋለሁ፣ ሁለቱን ደግሞ ከከተማ ማድረግ ይቻላል። አይ ሁለቱን ከዚሁ። ለምን? ምን ችግር አለ? ከተጋባን በኋላ እኮ እዚህ ነው የምንኖረው። አዎ እዚህ ነው የምንኖረው፣ ግን ከዚህ ጋር ምን አገናኘው ብዬ ነው። ምናልባት አንተ ጥፋት እንኳን ብታጠፋ ሽማግሌዎቹን ፍለጋ ከተማ ድረስ ልሄድ ነው። አይዞሽ ድርቴ፣ እኔ ምንም ጥፋት አላጠፋም። አሁን እኮ ተቀይሬያለሁ። የድሮ አብዲ አይደለሁም። ደግሞ እንደዚህ ቀየርሽኝ እንጂ አይደለሽ። እንደውም ችኮላ ምንም አላማረኝም። የቸኮለች አፍሳ ልቀመቻለሁ። ተረት እኔ ላይ እንደውም ይሄ ሽማግሌ ልካለሁ ጓጉቻለሁ ምናምን ምለውን ትቻለሁ። ወዴት? እኔን ካቻኮልኩ በኋላ መዘግየት ያምራል እንዴ? እንደውም ይኸውልሽ ራስሽ ሽማግሌ ልከሽ ጠይቂ። አብዲ ማየ እኮ የክያ ሀዘን ይውጣልኝ ስላለችኝ አልጨቀጭቃትም ብዬ ነው እንጂማ ሽማግሌዎቹ ሙላኩንስ መች ጠላው እንዴ? ለካ እናትሽ ሽምግልናው እንዲቆይ የፈለጉት በወንድምሽ ሀዘን ምክንያት ነው። አዎ ኪያ ከሞተ ድፍን 8 ዓመት አለፈው። እቺ አዲ የምትባል ሴት ምንም አስጊ መሆኗ አልታየኝም። አትሳሳት። ከግርሙ ጋር ለዓመታት ሰርታለች። በዛ ላይ መጠጥ ቤት ስለነበራት ብዙ ሰዎች ታውቃለች። በተለይ ደግሞ ግርሙ ሲታሰር እሷ እስካሁን የት እንዳለች አይታወቅም። እስከዛሬ ከተሰወረችማ አደገኛ ሴት ብትሆን በጣም የዚችን ሴት ጉዳይ ቶሎ መቋጨት ይኖርብናል። እሷ ስለኛ የምታውቀው ነገር ስለሌለ ብዙም ጉዳያችን አናደርጋት። ስለኛ ባታውቅ ስለ ቢዝነሱ ታውቃለች። ምን? ከቢዝነሱ ስለቀመሰች ጣሙን ታውቀዋለች። ስለዚህ ኃይልና ብር ላላቸው ሰዎች ጠቁማ በራሳችን መንገድ እኛሉ ላይ ጠላት ማፍራቱ አይቀርም። ስለዚህ እቺ ሴት ተይዛ በፍጥነት ካናታችን ላይ መውረድ አለባት። ጥሩ። እንዴት ግን እስከዛሬ ከፖሊስ ልትሰወር ቻለች? አደገኛ ነች። ቀን እየጠበቀችልን እንዳይሆን። የሰውየው ቤት ይሄ ነው? አዎ የሰውየው ቤት ይሄ ነው። ለምን የኔ አባላቶች እንዲዘርፉት አናደርገው? እውነቴን ነው። እርግጠኛ ነኝ እዚህ ቤት ውስጥ ወርቅ፣ ብር፣ በርካታ ንብረቶች እንዳሉ ምንም አልጠራጠርም። እኔ አላማዬ ሌብነት አይደለም። አብሬ ያፈራሁትን ንብረት ማስመለስ እንጂ። አቶ ቱሉ ከግርሙ ተቀብለው ማስረጃዎችን እዚህ ቤት አስቀምጧል ብዬ ስለምጠረጥር ብቻ ነው። እሱ ታስሯል። በዚህ ላይ አንቺም በእጅሽ ላይ ያለው ገንዘብ አልቋል። እንዳትቸገሪ ብዬ ነው። ሌላው ቢቀር ማን እዚህ ቤት ውስጥ እንደሚኖር እንኳን አታውቂም። ቱሉ መኖሪያውን እዚህ ቤት ቀይሮ እንደነበረ አስታውሳለሁ። የምትኖረውም ሚስቱ ብቻ ነች። ልጃቸውም እንደሆነ ገጠር ገብቶ ድምጹን አጥፍቷል።
እቺ ሴትዮ ማን ነች? ሚስቱ ነች? ነው እኔ እቺን ሴት ፈጽሞ አላውቃትም። በቤት ውስጥ ግን ከሰውየው ሚስት ውጭ ማንም እንደሌለ ነበር የነገርሽኝ። ማንሽ? ምንድነሽ? ባይሽ ምንም ላውቅሽ አልቻልኩም። እርሱ እንኳን አያውቁኝም። አብዲ ግን በደንብ ያውቀኛል። አብዲ የኔ ልጅ? አዎ፣ በቅርቡ ሊያገባ መሆኑን ስሰማ በጣም ነው የደነገጥኩት። ለምን ደነገጥሽ? ማግባቱንስ እንዴት አወቅሽ? ስለሱ ማላውቀው ነገር የለም። ሁሉ ነገሩን አውቀዋለሁ። እዚህኛው ቤት ሳይሆን እዛኛው ቤት ሌሊት ሁሌ ይዞኝ ይመጣል። ግን ጧት ስለምንወጣ ተገናኝተን አናውቅም። ቆይ ይሄ ያለፈ ታሪካችሁን መንገድ ለምን አስፈለገሽ? ከማግባቱ በፊት ማናገር ፈልጌ ነው። በጣም ነው እየተሰቃዩ ያለሁት። ከአብዲ ማግባት ጋር ያለሽ ግንኙነት ምንድን ነው? አልገባኝም። አገባሻለሁ ብሎ አስቀምጦሽ ነበር? አይ እንደሱ እንኳን አይደለም። ዝርዝሩ በጣም ረጅም ነው። ጎርቶኛል፣ አታሎኛል። ግን ችግር የለውም። ለፍቅር ስላደረግኩት ነገር ስለሆነ እችለዋለሁ። ግን ልጄ መሰቃየት የለባትም። ልጅ ከአብዲ ወልደሻል? አዎ። ከንጹህ እህል የተሰራ ቆንጆ ጠላ ነው። ጠጣ። እንዴ አብዲ ቀላቅለው በእናትህ እንዴት ነህ? አለን። እንኳን ለኢሬቻ በዓል አደረሰ ብለናል። እኔና ጋሽ ረጋሳ እንኳን አብሮ አደረሰ። ምንድነው ግን ነጠላ ሆንክብኝ? እንደ ባንዲራ ተውለበለብክብኝ። ምን ማለት ነው? አይ ሌላ ጊዜ ከዱሬቲ ጋር ነበር ማገኛችሁ። የለችም እንዴ? የት ሄዳ ነው? አለች። እኔ የምልህ ቦሴ በጣም ስፈልግ ነበር። ምን ነው በሰላም? ከዱሬቲ እናት ጋር ትግባባላችኋል? እዚህ መንደር እኮ ሁላችንም እርስ በርስ እንግባባለን። ይኸውልህ ቦሴ ከተግባባችሁ የሽምግልናውን ጊዜ እንድታሳጥርልኝ ጠይቅልኝ እባክህ። አንተ ልጅ አመረርክ እንዴ? ቦሴ አትቀልድ እባክህ። ቁም ነገር እኮ ነው ይዤ የመጣሁት። እሺ መቼ እንጠይቅልኝ? መቼ ነው ለመላክ ይወሰን? እኔ ዱሬቲን በጣም ቶሎ ነው ማግባት የምፈልገው። እሳቸው ደግሞ የልጄ የሙት ዓመት ሀዘኑ ሳይወጣ አይቻልም ምናምን እያሉ ይሄን አሳምኑልኝ እባካችሁ። ታዲያ አንተ ሰርግና ሞት አንድ ነው ብለህ ራስ አትቀደድላቸውም እንዴ? ማለት ግን ምንድነው እንደዚህ የሚያጣድፋችሁ? እኛ ታላላቆቻቸው ገና አላገባንም። የዱሬቲ አይነት ሴት ብታገኝ ከጀት ፈጥረ ነበር የምታገባት። እሺ የተቻለኝን እሞክራለሁ። ግን እኮ የዱሬቲ ባሏም ፍቅረኛውም አንተ ነህ አይደል? እሺ ሁለቱም በእጅ ከሆነ
ለጊዜው ባልነቱን ያዝ አድርገህ ፍቅረኝነቱ ላይ ለምን አቆይ? አይ ቦሴ ይኸውልህ በፍቅር ውስጥ መኖር በውስን ቦታ ላይ እንደመደሰት ነው። በትዳር ውስጥ ተጋብቶ መኖር ደግሞ በዓለም ሁሉ ላይ እንደመደሰት ነው። እኔ ደግሞ ከዱሬቲ ጋር በውስን ቦታ እንደመደሰት አይነት ህይወት መኖር አልፈልግም። በዓለም ሁሉ ላይ እየተደሰቱ እንደመኖር አይነት ህይወት ነው መኖር እንፈልግ። ዱሬቲ ለኔ ዓለሜ ነች። ፕሊዝ በቃ ይህን ነገር አስጨርሱልኝና ቶሎ አግብቻት ዓለሜ ልኑር። አንተ ያብራራው ይለ እንዴ? አይ ንግግር አንተ እውነትም ከጀት ፈጥና ይለ እንዴ? እሺ ለማንኛውም እኔ ወደ ነፍሮምሳ ቤት እየሄድኩ ነው። ለፍሮምሳ ነግረዋለሁ። እሱ ከተስማማ አንድ ላይ ሄደን እንጠይቅልሃለን። ፕሊዝ ግን ባካ አደራ በዚህ ፍጥነት ከቀጠልክ ከጀቱላ ፈጥነህ ትሰወርብናለህ። ግድ የለም ደሞ እቺ ለመናን ቀነስ አረጋት። በዘራችንም እኛ ለመና ምናምን የለብንም። ፕሊዝ ቦሴ በቃ የተቻላችሁን አድርጉልኝ። አትለምን። እሺ ትንሽ ጠጣ። ኧረ እኔ አልጠጣም። እኔ እጠጣለሁ። እቺ ልጅ ገብታ ተቀርቅራ ቀረች። በቤተሰብ ሂሳብ ወይስ በተከራይ እንያዛት? ቤተሰብም ተከራይም አይደለች። ሰራተኛ ነች እንዳንል እንደዚህ አምሮባትና ዘንጣት ነው። ዘንድሮ የለበሰውም ያለበሰውም ሁሉም ችግረኛ ሆኗል። ለሰራተኝነት ከሆነ የመጣችው ሌላ ቦታ ብትሆን ይሻላት ነበር። በኋላ ሌላ ጣጣ እንዳታመጣብኝ። ትሰማኛለህ? ምንም አይነት ነፍስ ማጥፋት ምናምን እንዳይፈጸም። እንደነገርሽኝ ከሆነ አብዲ የወለደው ልጅ የኔ አይደለም ብሎሻል። ታዲያ እኔ ምን እንዳደርግልሽ ነው የፈለግሽው? የሱ ልጅ ነው ስለከዳኝ ነው እንጂ ከሱን የወለድኩት። የልጄን ባህሪ አውቀዋለሁ። በዚህ መጠን ከሃዲ አይደለም። እሱን እንኳን ፈጣሪ ነው የሚያውቀው። እርሶም ብትሆኑ ደግሞ ሴት ነው ይረዱኛል። አብዲ ከዛሬ ነገር ተጸጽቶ የልጄን አባትነት ይቀበላል ብዬ ሳስብ ሊያገባ መሆኑን ስማ ምድርና ሰማይን የተገለባበጠብኝ። ሊያገባ መሆኑን ጠብቀሽ መምጣትሽ ምንም አልተዋጠልኝም። ቤታችንን የምታውቂ ከሆነ ከዚህ በፊት ለምን አልመጣሽም? እዚህ ድረስ ባልመጣም አባትየውን ግን ደጅ አግኝቼ አናግሬያቸዋለሁ። ሁሉንም ነገር ያውቃሉ። ማለት የአብዲ አባት ይሄን ጉድ ያውቃል? አዎ ሁሉንም ነገር ያውቃሉ። ምናልባት አብዲ አባቱን ፈርቶ የልጁን አባትነት ከተቀበለ ብዬ ሁሉንም ነገር ነግሬያቸዋለሁ። እሳቸው ግን እኔን ከመርዳት ይልቅ ግንባሬ ላይ ሽጉጥ ደቅነውብኝ ልጅ አጠገብ ድርሽ እንዳትይ ብለው ነው ያባረሩኝ። እርሶንም ድብቅ ቦታ ቀጥሬ ላወራዎት ነበር። ግን የአብዲ አባት እንደታሰሩ ሳቅ እዚህ ድረስ በድፍረት መጣሁ። ልጄ ከዚህ በፊት አስነዋሪ ባህሪ እንዳለው ባውቅም የወለደው ልጅ ይክዳል ብዬ አላስብም። እንደው ምንሽም አላማረኝም። ተነሽ ውጪ ከቤቴ። ትዳሩን ከምበጠብጥ እርሶን መጀመሪያ ላማክር ብዬ እንጂ እኮ። ምን ልታደርጊው? ጫፉ ላይ መድረሳችን። ተነሽ ውጪ ከቤቴ። ልጅ በጣም የተበሳጨችና የተናደደች ትመስላለች። ሂድ እስኪ ውረድና ቶሎ አጣራ። ሰላም ነኝ። እዚህ ሰፈር ነሽ? እዚህ ሰፈር አይደለም። የነ ሚኪን ቤት ካወቅሽው ብዬ ነው። እዚህ ሰፈር አይደለም አልኩህ እኮ። ከዛኛው ቤት ስትወጪ ስላየሽ ምናልባት እዚህ ሰፈር ኮንሽ ብዬ ነው። ጠበሳ መሆኑ ነው? ጠበሳ ከሆነ ሌላ ሞክር። እሺ እኔ እንደው አንዴ ተጠብሼ ተጎድቼ ወጥቶልኛል።
ማን የጎዳሽ? ያንተ ቢጤ ጠባሽ እናት ካደረገኝ በኋላ ይከዳኝ። እናት ልጇን ለማሳደግ መከራዋን ትበላለች እንጂ ለእናንተ አይነቱ ወንድ ብላ መከራዋን አትበላም። እሺ አንድ አይነቶች ግን እኮ የወለድሽ አትመስይም። ምን አባ ገባ? ልጄ መስቀል ምንድነው? እቺ ልጅ እዚህ ቤት ውስጥ አንድ አስወልዶ የካዳ ሰው አለ መሰለኝ። ምን? እንደዛ ነው ያለችኝ። ተከተላት ትጠቅመናለች። እንዴ ፍሮምሳ ቦስ ሰላም ነው? እንዴት ነህ? እንዴት ነህ? አለሁልህ። አለሁ። እንዴ ስማ ጃራ እኮ በየቀኑ እየተመላለስክ የፍሮምሳን እናት ጠይቅ ብሎኝ ይሄው ወደ እናንተ ቤት እየመጣው ነበር እኮ። እንዴት ናችሁ ዛሬ? ዛሬ ምንም አትልም፣ እየተሽሏታል ነው እንዴ? እና ወዴት እየሄድክ ነው? እማዬ ለበዓሉ አቅማቸው ለደከሙ ሰዎች አንዳንድ ነገር ይዘልላቸው ሂድ ብላኝ የሆነ ነገር ገዝቼ እነሱን ለመጠየቅ እየሄድኩ ነው። ይገርም ነው። እናት ታመው አልጋ ላይ ተኝተው እንኳን ለተቸገሩ ሰዎች ያዝናሉ ማለት ነው። እና ከዚህ ማህበረሰብ መወለድ አያኮራም ነው የምትለኝ? አያኮራም? ይሄ ኩራት ብቻ አይደለም ቦሴ፣ ይሄን መልካም ባህላችንን እንዴት ነው ማስቀጠል ያለብን ብለን ማሰብ ነው ያለብን። ምክንያቱም እኮ ዛሬ የምንሰራው መልካም ነገር ነው ለነገ ደግሞ ዋስትናችን። ምናልባት አሁን በየቦታዎች የሚፈጠሩ አለመግባባቶችና ችግሮች ይህንን መልካም ባህላችንን በመዘንጋታችን የመጣብን ዱብዳ ይመስለኛል። እውነትህን ነው። ባህላችን ነው ዋስትናችን። ታዲያ የጠፉ ባህሎቻችንን ለመመለስ ጥረት ያደረጉትን እንደነ አጋጢንጠኖ እንደነ መኮቢሊ እንደነ ዶክተር ገመቹ መገርሳ የመሳሰሉትን ማመስገን የለብንም የምትለው? ማመስገን ብቻ አይደለም እኮ ቦሴ፣ እኛም የነሱን ፈለግ ተከትለን እነዚህ መልካም ባህሎቻችንን ማስቀጠል ነው ያለብን። እሱን ደግሞ አስብበት። ካልቸኮልክ ደን ጠይቃቸው እንዴ? እንሂዳ። ቆይ ግን እኔ የምለው ፍሮምሳ፣ ቆይ አንተ መቼ ነው የምታገባው? እስቲ መጀመሪያ እዚህ ማህበረሰቡ በሰላም ይኑር። አይደለማ አንተ እኮ ሳታገባ ይሄው አናትህ ያዋቂ እየመሰለ ነው፣ ባዶ እየሆነብህ ነው። አስተውለሃል? ወይ ጉድ! አብዲ እኮ እንደዚህ አይነት ልጅ አይመስልም ፈጽሞ። አንቺ እንኳን እመኚኝ እስኪ። ማመንማ አምንሻለሁ። ለምን አላምንሽም? ለካስ ገጠር ገብቶ ካልተሞሸርኩ እያለ ያለው ከተማ ውስጥ ሴት አስቀምጦ ነው። ብታይ ዋና ቁርጥ ራሱን ነው ይመስለው። አባቱን ቁጭ ነው። የምርሽን ነው? አዎ። እንደውም ቆይ ላሳይሽ። እስኪ አንቺ ይውና አመሳክሪው። ይሄ ነው አና? ይሄማ ምን አና ነው? ራሱ አብዲ ነው እንጂ። ቁርጥ አባቱን አይደል እንደሚመስለው? እስኪ አምጪው። የሚገርም ነው። ብዙን ጊዜ እንደዚህ አይነት ልጆች የአባታቸው ኮፒ ናቸው። አባታቸው ቀድሞ እንደሚክዳቸው ያውቃሉ መሰለኝ። የሚገርም ነው። አሁን ወደ ቁም ነገሩ እንሂድና ያንቺን ችግር መፍትሄ የሚሰጥሽ ሰው አለ። እሱ ጋር እልክሻለሁ። ማን ነው እሱ? ልነግርሽ እኮ ነው። አብዲ ያደረሰብሽን በደል እያንዳንዱን ምንም ሳታስቀሪ ተነግረዋለሽ። የአባቱን ሽጉጥ፣ የእናቱን ጆሮ ዳባ ልበስ መፍትሄ ያገኛል። እና ለምን አሁን አትልኪኝም? እልክሻለሁ። ሰውየውን በፈለግሽበት ሰዓት የምታገኙ ሰው አይነት አይደለም።
እግዚአብሔር ይባርካችሁ። የመጣችሁበት መንገድ ሰላም ይሁን። ስትሄዱም በሰላም ግቡ። እግዚአብሔር ሰላሙን ያምጣላችሁ። ሀገራችንን እግዚአብሔር ሰላም ያርገው። የምትሄዱበት ሁሉ ፍቅር ይኑር፣ ኪሳችሁ ይሙላ። ይሄን ባጎደላችሁበት እግዚአብሔር ይሙላላችሁ፣ ሰላሙን ያሰማል። በሰላም ወደ ቤታችሁ ግቡ። እኔ ባጎደልኩበት መድኃኒዓለም ይሁን። ሌላ የሚቸግሩት ነገር ካለ ይንገሩ። ሌላ የሚቸግረኝ ነገር ምንም የለም፣ ግን ይሄ ጓሮዬ በጣም አረም በልቶታል። እኔ አቅመ ደካማ ስለሆንኩኝ ማረም አልችልም። በፊት ጃራ ነበር የሚያረምልኝ፣ ጃራ የለም አሁን። ጃራ ለትምህርት ሄዶ ነው፣ ትምህርት ላይ ሆኖ ነው። ምንም ችግር የለም። ሌላ እሱንም ቢሆን ሌላ ቀን መጥቼ ያርመዋለሁ ወይ አብረን አንዴ እናርማለን። ደግሞ ለአረም ፊት አንሰጥም። አንተ እናርመዋለን። ማዘር ማየ ምንም አያስቡ። እሺ እሺ ልጆች፣ እሺ 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 ሰላም እሺ ተጫሉ። በነገራችን ላይ አብዲ አንተን እርዳታ ይፈልጋል። ምን ሆነ ደግሞ? ምን ሆነ እንዴ? እዛ ስትደርስ ትሰማ የለ እንዴ? ምንድነው የወሬ ጉጉታችሁ? እኔ ላይ እኮ ታላቅቃላችሁ እንጂ እንደናንተ አይነት ቀዳዳዎች እኮ የለም። ወይ ፍሮምሳ ይኸው በአንተ እየወጣን እኮ ነው እኛ። ኧረ እባክህ ዝም በል በእናትህ። ወይ እግዚአብሔር፣ ይችን ልጅ የላከልኝ ለኔ ብሎ ነው። ለጊዜው አቶ ቱሉ ቤት መግባትን ተው። ምን እየቀለድሽ ነው? በፊትም እኮ ነግሬ ነበር። እኔ ማስረጃውን ከአቶ ቱሉ ቤት አምጡልኝ ያልኩት ግሩሙ ከእስር ቤት አምልጦ እስኪወጣ ብቻ ነው። አሁን ግን ማስረጃው መጣ አልመጣ ለኔ ምንም አይጠቅመኝም። አቶ ጉርሙ ከእስር ቤት ያመልጣል ብለሽ አምነሻል ማለት ነው? ጉርሙ ከእስር ቤት የሚያመልጥበት መፍትሄ ቁልፍ ያለው ሜሪ ጋር ነው። ሜሪን ከነ ልጇ የላከልኝ ፈጣሪ አባቴ ሆይ ተመስገን። በእናትና በልጅ ትከሻ ተሳፍሬ ወደ ቀድሞ ህይወቴ ልመለስ ነው። ጉዞ ወደ ማዕድን ቢዝነስ። ትዳሩን ከምበጠበት እርሷን መጀመሪያ ላማክር ብዬ እንጂ እኮ። ሄሎ ቦሴ፣ አረፈርክ እኮ። የዱሬቲ እናት ከተኛች በኋላ ነው እንዴ ከእንቅልፏ ቀስቅሰህ የምናወራት? የት ደርሰሃል አንተ? በልሽ ቶሎ ና። የት ነኝ አለ በእናት። እየደረስኩ ነው የሚለው ደግሞ እኮ የሚገርም እሱ ራሱ እኮ ነው ማታዩን ብሎ የቀጠረኝ። አረ እግዚአብሔር ይስጠው በእናት እንደዚህ ራሱ እንዴ። ይሄንን ጉዳይ ስነግረው እኮ እንደለመደበት ቀልድ አድርጎ ይተዋል ብዬ ነበር። እሱ ጭራሽ አንተንም አሳምኖ አጋዥ ይዞልኝ መጣ። አረ እግዚአብሔር ይስጠው። አብዲ አንተም ነገሮችን ቀለል አድርገያቸው። እኔ ግን አብዲ መጀመሪያ በአንድ ነገር ላይ እርግጠኛ መሆን እንፈልጋለን። በምን? እናትየው ከሽምግልናው በፊት ምን እንዲቀደም ነው የፈለጉት? እሱማ ዱሬቲ እንደነገረችኝ የልጃቸው የኪያ ሞት የእሱ ሐዘን ከልባቸው እስከሚወጣ ድረስ ትንሽ ቀን ይስጡኝ አለችኝ። ታዲያ ልክ ነቻ። በልጇ ሞት እኮ በጣም አዝናለች። በዛ ላይ እኮ ኪያ የእሷ ልጅ ብቻ አይደለም፣ የእኛም ጀግናችንን ያጣ። የእሱ ሞት እስካሁን ያንገበግበናል። እኔ እሱን አላቅም እንደ ፊራ አውቃለሁ እኮ። ግን እኮ ኪያ ከሞተ ድፍን 8 ዓመት ሞላው። አብዲ ያንዳንድ ሰው ሞቱ ሳይሆን አሟሟቱ ነው በጣም የሚያሳዝነው። የዱሬቲ እናትም እኮ እንደዚህ ጉዳት ምናልባት የኪያ አሟሟት ይሆናል። እንኳን እሷ ለምኛም ይኸው እስካሁን ከወዳችን አለ። እሱ እኮ ልክ ነው። እኔ እሱን ሳላውቀው ቀርቼ ነው እንደ ፊራ። እኔ ግን ከዚህ በላይ መታገስ አልችልም። በቃ ይኸውልህ በእናትህ እንደምንም አድርጋችሁ አሳምኑልኝና የሽምግልናውን ቀን እንዲያሳጥሩልኝ ንገሩልኝ። ከዛ አጋቡኝ። በቃ ቶሎ ላግባት። አብዲ ተረጋጋ። ምክንያቱም የኪያ እናት ስለሆነች ብቻ እሺ ትላለች። ለምን መሰለህ? ኪያ ለራሱ ምቾት ሳይሆን ለሌሎች ምቾት እንደኖረ ታውቃለች። እሷም እኮ ከአቅሟ በላይ ስለሆነባት ነው እንጂ የእናንተ ደስታ እንዲዘገይ አትፈልግም። እንዴት አመሻችሁ? ዘገየሁባችሁ አይደል? በቃ እንግባ። አንተ እዚህ ቆየን። ሄሎ ማየ። ሄሎ አብዲ፣ ደህና ነህ?
አዎ እኔ በጣም ደህና ነኝ። እዚህ ዘመድ አዝማዶቼ መሀል ሆኜ በዛ ላይ ዱሬት እያለችልኝ ምን ሆናለሁ ብለሽ ነው? አንቺ ግን ደህና ነሽ እናቴ? እኔ ደህና ነኝ። ዛሬ ነገ ሳትል በአስቸኳይ ቶሎ ና። የምርሽ ነው እንዴ ማየ? ኧረ እኔ መምጣት ሀሳብ የለኝም፣ አልመጣም። ተናገር። በአስቸኳይ ና ብያለሁ። ና። ምን ሆናችሁ ነው? ቆይ ለምን አትነግሩኝም? ኦ አብዲ እናትሽ ጋር ልኮን ነው። ቦሴ አንተም ወሬ መቋጠር ቻልክበት? ለምን እናትሽን አጠሪልን? የጣድኩት እንዳያረብኝ ብላ እኮ ነው። አብዲ ምን ብሎ ልኳችሁ ነው? ለምንድን ነው እንድነግርሽ የምትገፋፊኝ? ከፊታቸው እኮ ገና ትልቅ ድግስ ይጠብቃቸዋል። ይረር ገና ግቢውን ወጥ በወጥ ያረጉታል እኮ ነው የምልሽ። ይኸውልህ ቦሲ፣ የኛ ሀገር እናቶች እኮ እንደ ፈረንጆች አይደሉም። ከደስታ ይልቅ ሀዘንን በጣም ያጠብቃሉ። ይሄ ደግሞ ባህላችን ነው አይደል እንዴ? እኔ የምልሽ ዶሬቲ፣ እናትሽ ሽምግልናው መቼ እንዲሆን ነው የፈለጉት? ዋናው ጥያቄ ታውቃላችሁ፣ ኪያ የኢሬቻ ቀን ነው የሞተው። እሱ ቀን ይለፍና ብላለች። መቼ? የነገው ኢሬቻ? አዎ። ወይ አብዲ እንዴ! አካብዶ ነግሮኝ የማውቀውን ቀን ያርዝምብኝ። አያል እኔ አንተንም እሱንም ሰምቼ እኮ ተወዛገብኩ። ሌላ ስህተት ሰርተን ነበር። ችኮል ብሎ አስቸኮለኛ። እንዴት እስቲ ኪያ የሞተበትን ቀን እንዴት እረሳለሁ? ምን አይነት ሰው ነው? ጥራው እስቲ። አብዲ 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 ና። ሌላ ስህተት እኮ ነው። ወይ ስማ፣ የነገው ቀን ርቆብህ ነው እኛን እዚህ የዘፈዘፍከን? መቼ ይሆንልህ? ዛሬ ማታ ይሆንልህ? ሽማግሌዎቹን እንሰብስብ። ምን ማለት ነው? ነገ ተባለ እንዴ? ምን ማለት ነው? አረ ዱሬት ይሄን ልጅ አቀዝቅጅልን እንዴ! እንዴት ለኩሰሽው ነው እንደዚህ ምን ተከተከው? ዱሬት እኛ እኮ ስራ ፈታን ነው። ቀንም ማታም ስለእናንተ ነው የምናወራው። እስቲ ደስታን የነገርን ሳቅ። ግማሽ ሳቅ የለም፣ በደንብ ሳቅ። እንዴ ወዴት ነው? ልታቅፋት ነው? አረ ምንድን ነው አንተ ታቅፋ አላደግም እንዴ የሄድክ የምትጠመጠምባት? አረ ምን አይነት ነው? በእናትህ እንሂድ እባክህ። ደህና ደሩ። ይቅርታ እንግዲህ ሲራ፣ አመሰግናለሁ። አንተ በጠዋት ተነሱ። እሺ ጠዋት ኢሬቻ እንሄዳለን። በዚያ ያያዛችሁ ተኝታችኋል እኮ። ልቀስቅሳችሁ ብዬ ነው። እንቅልፋም። ኧረ አብረን እንሂድ። waatin nagaa jenne warri nagaa jenne biyyi nagaa jenne. እማዬ ምን ሆነሻል? ምንም አልሆንኩ። ምን ሆንኩኝ? ይሄ ነገ የምለብሽው ልብስ ነው። አንሺው እስኪ። አዎ ነገ ትሄጃለሽ? እኔ አልሄድም። የሚቀጥለው ዓመት እሄዳለሁ። ለምን? እንጃ አሞኛል። ጭሱ ነው መሰለኝ ራሴ እንዲፈርስ ነው። እንጃ ግራ ገብቶኛል። ምን እንደማደርግም አላውቅም። እማዬ ቆይ እስከ መቼ ነው እንደዚህ የምትሆኚው? ኪያ ከሞተ እኮ 8 ዓመት አለፈው። ዱረቲ የሚቀጥለው ዓመት እንሄዳለን አልኩሽ እኮ። አሁን ኪያን ምን አመጣው እዚህ? ነገ በጠዋት ነው አይደል የምትሄጂው? ይሄ ልብስ አንሺ፣ ግቢ፣ ተዘገጃጂ። እኔን ተይኝ። ምንም አልሆንኩም አልኩሽ እኮ።